ሰላም ውድ የዩቲዩብ ቻናል ተከታታዮቼ፣ ባለፈው የልጄን እውነተኛ የሆነ የህይወት ታሪክ አጋርቻችሁ ነበረ። ዛሬ ደግሞ ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዳ ወርቅ ሙሉጌታ ነኝ። ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ ጀምሩ። ይሄ የእግዚአብሔር ድንቅ ስራ ካልሆነ በስተቀር እንደው ለማመንም ይከብዳል። እሱ አቅፏት ነው ያደገችው። እንግዲህ እግዚአብሔር ሲሄድ እንዳይቸገር ያደረገው ታሪክ ነው። ብቻ እኔ የማይገባኝ ነገር ምን እንደሆነ ታውቃላችሁ? የዚህ ልጅ መጨረሻዋ ምንድነው? ለምንድን ነው እግዚአብሔር ይሄን ነገር ያደረገው? በዛን ሰዓት ኢትዮና ኤርትራ አልታረቁም ነበረ። አብይ ከመምጣቱ በፊት ነው ይሄ ታሪክና ምን እንላለን? እቺ ልጅ ናት ኢትዮጵያና ኤርትራን የምታስታርቀው እያልን እናወራ ነበረ። እንደው ዝም ብለን እንደ ቀልድ ማለት ነው። ከዛ ከሄዱ ከዓመት በኋላ ኢትዮጵያና ኤርትራ በአብይ ምክንያት እርቅ ይፈጽማሉ። እንደ ትንቢት የተናገርኩት ነገር እንደ ትንቢት ሁሉ ነው የቆጠርኩትና ገርሞኛል። ምን ልላችሁ ፈልጌ ነው፣ እግዚአብሔር ሲያዘጋጅ እንደዚህ ነው። በቃ እኛ ዝም ብለን እንጨነቃለን እንጂ ለኛ የሚያስብ አምላክ አለን እና ከመወለዳችን በእናታችን ማህፀን ውስጥ እያለን የሚያስብልን የሚጠነቀቅልን እግዚአብሔር እንዳለ ነው ማሳያ የሆነች። ምክንያቱም ይሄ ልጅ እንደዛ አቅፎ አብሯት ሲቆይ እና መጨረሻ ላይ ደግሞ ይሄ ተከስቶ ይዟት ሊሄድ ሲዘጋጅ እግዚአብሔር ምን ያህል እንደሚያስብልን ምን ያህል ከኛ በላይ ከእናትና ከአባታችን በላይ ከራሳችን በላይ እግዚአብሔር ምን ያህል እንደሚያስብልን የተረዳውበት ትልቁ ነገር ነው። ከዛ በኋላ እንግዲህ ይሄ ነገር በዚህ መልክ ተቋጨ። የመጨረሻው ቀን ደረሰች። ከእናትየው ጡት ላይ ነጥቄ ሰጠዋት። እናትየው እያለቀሰች፣ ያው አባት ለቅሶ ወደ ውስጥ ነው፣ እሷ በጣም እያዘነች እያለቀሰች ልጃችንን ሰጠን። ከዛ ተሳፍረው ተነስተው ገቡ። ኦልሞስት የ6 ሰዓት ኢሮፕ ነው እየሄዱ ያሉት። ያው ምሽት 6 ሰዓት ሸኘናቸው። ጠዋት ወደ 12 ሰዓት አካባቢ ገቡ። በዚህ አጋጣሚ የምነግራችሁ ነገር ምንድነው መሰላችሁ? እግዚአብሔር እንዴት እንደሚወደን እንዴት እንደረዳኝ እንደወደደኝ የዚችን ሕፃን ልጅ ባላት በዚህ ባጭር ወራቶች ውስጥ እግዚአብሔር ደርሶላት ትልቅ ሆስፒታል ነው ገብታ ሕክምና ያደረገች። ኢሮፕ ውስጥ አለ የሚባል ትልቅ ሆስፒታል ነው ገብታ ሕክምና ያደረገችው እና ከዚህ ገና ሳትነሳ ተዘጋጅተው ነው የጠበቋት። ሮብ ገባች። ዓርብ ዕለት ማለት ነው ሰርጀሪ ተሰራላት። በቃ ከዛ ሌላ ደግሞ በጣም ከሰርጀሪ በኋላ ላይ በጣም የሚያስጨንቅ የሚያስደነግጥ የሚያስፈራ በቃ ምን ነው ባላኳት፣ ምን ነው እዚህ በቀበርኳት፣ እዚህ እጄ ላይ በሞተች የሚል መጥፎ አጋጣሚ ደግሞ ገጠመን። ምንድነው ሰርጀሪ እየተሰራ እንግዲህ ነግሬያቸዋለሁ። አንደኛ የልብ ጥበት ነው፣ ሁለተኛ የልብ ክፍተት ነው። ሁለቱም ልብ እንትን ነው የሚስተካከለውና በዚህ ውስጥ ልጅቷ ሰርጀሪ ከተሰራች በኋላ አልነቃችም። ለረጅም መንቃት ካለባት ከ4 ሰዓት ዘገየች። በቃ እዚህ በጣም ተሸበርን፣ ተረበሽን። በቃ በጣም አዘንኩኝ፣ በጣም አለቀስን፣ ተጸጸትኩኝ። ያ ሁሉ የእግዚአብሔር ድንቅ ስራ በቃ ከንቱ ሆኖ ታየኝ። ወይኔ እግዚአብሔር አምላክ ወይ! ምክንያቱም እዚህ ቤተሰብ ራሱ ይሄንን ጉዳይ በፍጹም አልተቀበሉትም። በቃ የምትሞትም ከሆነ እዚህ ትሙት አትላካት እያሉ ብዙ እንትን ስለነበረ አሳልፈን ስለላክናት እዛ ሄዳ ሞታ ሬሳዋን አራቃችኋት። ይሄው የተናገርነው ነገር ደረሰ። በቃ የሞተች ነገር ነው የመሰለን እና ፋይናሊ ከ4 ሰዓት በኋላ ስትነቃ በስመ አብ ወወልድ ወመንፈስ ቅዱስ። እንዴት አይነት ፈንጠዝ፣ እንዴት አይነት እልልታ፣ እንዴት አይነት በቃ እንትን ነበረ። የዛን ሰዓት ሰርጀሪ እየተሰራች ያለችበት ሰዓት ቀኑ ዓርብ ነበርና እኔ የዛን ቀን መድኃኔዓለም ነበረ ቀኑ ሙሉ ቤተክርስቲያን ነው ያልኩት። እያለቀስኩ እየተንከባለልኩኝ፣ ጌታ ሆይ ማርልኝ፣ ጌታ ሆይ እንዳታሳፍረኝ፣ መሳቂያ መሳለቂያ እንዳታረገኝ እባክህን። ብዙ ሰው ሲቃወመኝ ነው ይሄን ነገር ያደረኩት፣ እባክህን እርዳኝ፣ ልጄን ሬሳዋን አራኩኝ ትድንልኛለች ብዬ በጣም አዘንኩኝ፣ በጣም አለቀስኩኝ። እሱም እዛ ኢሚዲየትሊ ቶሎ በቴሌግራም ይልክልኛል እያንዳንዷን ሙመንት ከአይሮፕላን ወርደው እስከ ሰርጀሪ ድረስ ያለውን ነገር ይልክልኛል። እዛ ነቃሽ ሲለን በቃ ድጋሜ የተወለድኩ ያለ የተሰማኝ እግዚአብሔር ተወደኛለህ፣ ለካም አትረሳኝም፣ ለካም አትጠላኝም፣ አመሰግንሃለሁ። ከዚህ በኋላ ብትሞትም ብትኖርም በቃ እግዚአብሔር አምላክ ሆይ እንደ ፈቃድ ይሁን አልኩ። ፋይናሊ ሰርጀሪው ተሰራ፣ ነቃች።
ከዛ በኋላ በቃ ህይወት በዚህ ልክ ቀጠለች። ግን አንድ ነገር ሳልናገር ማለፍ የማልፈልገው ነገር ምን እንደሆነ ታውቃላችሁ? እኛ ከሰው ምንም ጠብቀን ምንም አናድርግ። እኔ ይህንን ልጅ የረዳሁት ወይም ያገዝኩት ባለች ትንሽዬ ነገር ያገዝኩት ይሄን ነገር እንዲህ አይነት ውለታ ይውልልኛል፣ እንዲህ አይነት ከባድ ዋጋ የሚያስከፍል ነገር ያደርግልኛል ብዬ አስቤ አይደለም። ከቅንነት ነው ይሄንን ያደረኩት። ምናልባት እግዚአብሔር ለፈተና ያመጣው ልጅ ይሆናል ብዬ ነው ያደረኩለት እና እግዚአብሔር ግን ይኸው በግልጽ ከፈለኝ እና ምን ልላችሁ ፈልጌ ነው፣ ለድሃ የሰጠ ለእግዚአብሔር አበደረ አይደል የሚባለው አባባሉ። ሁለተኛው ነገር ለሰዎች ምንም ነገር ስናደርግ ከነሱ ምንም ሪዋርድ ጠብቀን አናደርግ። የሚሰጥ እግዚአብሔር ነው። እንዳድልና እንዳጋጣሚ ሆኖ ለኔ ግን ዳይሬክት ተከፈለኝ። ቀጥታ ያደረኩለት ሰው መልሶ እኔ ካደረኩለት በጣም በብዙ እጥፍ አደረገልኝ እና በህይወት ደግነት ጥሩ ነው፣ ቅንነት ጥሩ ነው፣ ታማኝነት ጥሩ ነው፣ ሰው መርዳት ጥሩ ነው። የተራበ ማብላት፣ የታረዘ ማልበስ፣ የተጠማ ማጠጣት በዚህ በምድር እንኳን ባናገኘው በሰማይ ይከፈለናል። እውነቴን ነው የምነግራችሁ። ለልጃችሁ ለኛ ባይደርሰን ለልጃችን ይደርሳል። ይሄ አሁን እኔ ያደረኩት ነገር ለኔ ሳይሆን ለልጄ ደረሳል። ክፉም ነገር ለልጃችን ይደርሳል፣ ደግ ነገርም ለልጃችን ይደርሳል። ስለዚህ በምንችለው መጠን ጥሩ ነገር ማድረግና ጥሩ ነገር ማሰብ መልካምነት ነው እና እኔ ተከፍሎኛል። እግዚአብሔርን አመሰግነዋለሁ። ይህንን ልጅ አመስግኑልኝ። በእውነት ያሰበው ይሳካለት፣ በልጆቹ ያገኝ፣ የተባረከ ይሁን፣ ኑሮ ትዳሩ የተባረከ ይሁንለት። ለምን መሰላችሁ እንደዚህ ምለው? እኔ ራሴ ብሆን እንኳን ይሄንን ነገር እወጣዋለሁ ብዬ አላስብም። በእውነት ነው የምነግራችሁ። እኔ ባለቤቱ አባቷ ሆኜ ዳይፐር ቀይረ፣ አጥበ፣ አልብሰ፣ መግበ፣ መድኃኒት ሰተ፣ ክትትል ቦታ ወስደ፣ ጊዜህን ሁሉ ከፍለ ኦልሞስት እቺ ልጅ ትሪት ሲያደርግ 2 ዓመት ከቤት አልወጣም። ድፍን 2 ዓመት እሷን ትሪት ሲያደርግ ነው የቆየው። ይሄ ምን ይሉታል? እውነት የእግዚአብሔር ድንቅ ስራ ከማለት ውጪ ምን የሚባል ነገር አለ? እንዲህ አይነት ሰውስ ይኖራል ብላችሁ አስባችሁ ታውቃላችሁ? በገሃዱ ዓለም እውነት እንዲህ አይነት ሰው ይኖራል ብላችሁ አስባችሁ ታውቃላችሁ? ይህን ቪዲዮ ሼር አድርጉልኝ እና እውነተኛ የሆነ ታሪክ ነው። ያልተናገርኩት በጣም ብዙ ነገር አለ። መጽሐፍ፣ ትልቅ መጽሐፍ የሚወጣ እውነተኛ ታሪክ ፊልም ቢሰራለት ፊልም የሚሆን 2 የተለያዩ ሀገራት በባላንጣነት የሚፈላለጉ የ2 ሀገር ሰዎች ልጆች በዚህ ልክ ተደጋግፎ ችግራቸውን ማለፍ መቻል ይሄ አስተማሪ ነው። ምናልባት ይሄ የኔና የሱ ታሪክ አይደለም፣ የኢትዮጵያና የኤርትራ ታሪክ ተደርጎ ቢወሰድ ደስ ይለኛል። ስለዚህ ይህንን ቪዲዮ ለብዙ ሰው ሼር አድርጉልኝ። ቪዲዮ የደረሳችሁ ጥሩ ዳይሬክተሮች ካላችሁ አናግሩኝ። ኢንተርቪውም ለመስጠት ቃለ መጠይቅም ብታደርጉልኝ ለመመለስ ዝግጁ ነኝ። እግዚአብሔር አገራችንን ኢትዮጵያ ይባርክ፣ ኤርትራንም ይጠብቃት። ቪዲዮን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ ቪዲዮ እንዲደርሳችሁ የደውል ምልክቱን ተጫኑ። ታሪኩ አስተማሪ ነው ብላችሁ ካሰባችሁ ለብዙ ሰው እንዲደርስ ሼር አድርጉ። እንግዳው ሙሉጌታ ነኝ። ሰላማችሁ ይብዛ። ቻው።